በማይነገር ስጦታ በማይከፈል አዳንከኝ እግዚአብሔር ተመስገን ለዘላለም አዳንከኝ አዳንከኝ እግዚአብሔር እስኪጃችሁ ይሰማ በጭብጨባ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገን ለዘላለም አዳንከኝ በማይነገር ስጦታ
ድንግል እመቤቴ አሳርጊ አሳርጊ ማርያም እናቴ። ስለመዝሙሩ ዘምሮልኛል ስምሽን ጠርቼ ሚስጥረኛዬ ሚስጥረኛዬ ነሽ ሚስጥረኛዬ ተመገቡ። ሁለተኛው የዘር አይነት ደግሞ ጥልቀት ከሌለው መሬት ላይ ለም ካልሆነ መሬት ላይ ወደቀ። ለጊዜው በቀለ፣ ፀሐይ መጣ አደረቀው። ሶስተኛው መሬት ከእሾህ መካከል ወደቀ። አበቃቀሉ በጥሩ ሁኔታ በቀለ። ሊያፈራ ግን ሲል እሾሁ አንቆ ያዘው፣ ሳያፈራ ቀረ። አራተኛው ምን አይነት መሬት ላይ ወደቀ? ንገሩኝ። ምን አይነት መሬት ላይ ወደቀ? መልካም መሬት ላይ ወደቀ። ይሄ ደግሞ በጥሩ ሁኔታ በቀለ፣ አደገ፣ አፈራ። አንዱ 30 አንዱ 60 አንዱ 100 ፍሬ አፈራ አለ። ባጭሩ ምሳሌው ይሄ ነው። ወደሚያስተላልፈው መልእክት ስንገባ እንግዲህ ጠቅለል ሲደረግ የሚያሳየው ቤተ ክርስቲያን 2 ፈተናዎች አሏት። እስኪ አንድ ጊዜ ቤተ ክርስቲያን ባሉ እስኪ ስንት ፈተናዎች አሏት? 2 ፈተናዎች አሏት። አንዱ ፈተና ከውጭ የሚመጣ ነው። ሁለተኛው ፈተና ግን ከኛ ከውስጣችን ያለው ነው። ከውጭ የሚመጣ ፈተና አለ፣ ደግሞ ከውስጣችን ያለ የኛ የራሳችን ድክመት አለ። የሚጎዳን ደግሞ ይሄንኛው ነው። የውጭ አይጎዳም። ከውጭ የሚመጣው የጉልበት ነው፣ ወይ ሰይፍ ነው፣ ወይ መራቆት ነው፣ ወይ ረሃብ ነው፣ ወይ መጠማት ነው፣ ወይ ወደ እሳት መወርወር ነው፣ ወይ ወደ ቀዝቃዛ ውሃ መጣል ነው። እንደ 49 ሰማዕታት አይደለም? 49 ሰማዕታት ሃይማኖታችሁን ካዱ አሏቸው። አንክድም አሉ። እንደ መቀስ ከሚቆራርጥ የበረዶ ክምር ካለበት ሐይቅ ውስጥ ጣሏቸው። 39 ቀን መከራውን ታገሱት። 39 ቀን 40 ቀን ሊሞላ 1 ቀን ሲቀረው አሕዛብ ከሐይቁ ዳር እሳት ያነዳሉ እና አንዱ መከራ ጸንቶበት ምን አላቸው? እባካችሁ እናንተ ሰዎች እሳት አሙቁኝ አላቸው። ክርስቶስን ካዲና እናሙቅ አሉት። ክጃለሁ አለና ወጣ። ክጃለሁ አለ። የሚያሳዝናችሁ ግን ከእሳቱ ሳይደርስ መንገድ ላይ ሞተ። ከእሳቱ ሳይደርስ ሳይሞቅ የፈለገውን ነገር ሳያገኝ ሞተ። 39 40 ናቸው። 39 ታገሱና 40 ቀን ሲሞላ ለ40ው 40 አክሊል ከሰማይ ወረደ። 39 አክሊላቸውን ሲቀዳጁ አንዷ ተንጠልጥላ ቀረች እና አንደኛው እሳት ከሚያነዱት ከማያምኑት መካከል አንዱ ምን አለ? እኔ በዚህ ሰውዬ ሃይማኖት አምኛለሁ አለ። እሱንም ወስደው ከዚያ ሲጥሉት ለዚያ 39 ቀን መከራው እንደታገሰው የወረደችው አክሊል 1 ቀን ገብቶ አገኛት። ከውጭ የሚመጣው ፈተና እንዲህ አይነቱ ነው። ግን የመጣው ይምጣ። ቅዱስ ጳውሎስ እንደተናገረው ከክርስቶስ ፍቅር ማን ይለየናል? ሲያንዚ ከክርስቶስ ፍቅር ማለት ነው። እሺ ማን ይለየናል? ከዚያ ይዘረዝራቸዋል። መከራ ነው አይደለም፣ ረሃብ ነው አይደለም። እንደ ቅዱስ ጎርጎርዮስ የቅድስት አርሴማ ወንድም በረሃብ ይሙት አሉና የሽንት ቤት ጉድጓድ ውስጥ ጣሉት አይደለም። ረሃብ ይግደለው አሉና የሽንት ቤት ጉድጓድ ውስጥ ጣሉት። እግዚአብሔር ግን ምና ለአንዲቱ ድሃ ቅዱስ ጎርጎርዮስ የሽንት ቤት ውስጥ ተጠሟል፣ ስለዚህ ካለሽ አካፍሊው አላት። ቁራሽ ቁራሽ እንጀራ እየወረወረችለት 15 ዓመት ሙሉ የሽንት ቤት ጉድጓድ ውስጥ ቆየ። ስለዚህ ረሃቡም ከክርስቶስ አለያቸውም። ዘርዝሮታል ቅዱስ ጳውሎስ። ረሃብ ነው አለ አይደለም። ረሃብማ አይለየንም አለ። ረሃብ አይለየንም። ቅዱስ ጊዮርጊስን ረሃብ ይሙት አሉት።
በረሃብ ይሞት። አሰቃዩት። መጨረሻ ላይ በረሃብ ይሞት አሉና ምንም የሚላስ የሚቀመስ የሚሸተት ከሌላት ከአንዲት ድሃ ቤት አሰሩት። የሚበላ ስጪ ሲላት የላት፣ እሷም የምትቀምሰው የላትም። ግን ልትለምንለት ወጣች። ቅንነት ካለ ለካ ሰው ለምኖ የሚዘክራል። መስጠት ከማግኘት ነው ከልምድ ነው የሚባለው? የትኛው ከልምድ ነው? እሺ ፍርዱን ለእናንተ ብቻ። ግን ልትለምንለት ሄደች። በሚገርም ሁኔታ ስትመለስ ግን የታሰረበት ግንድ አለምልሞ፣ ደረቁ ግንድ ለምልሞ። ቅዱሳን እንደዚህ ናቸው ወዳጅ። ወደ ሕሊና ስታስገባቸው የደነደነውን ልባችን ያለመልሙታል። እግዚአብሔር አምላካችን የሚለመልም ልብ ያድላል። እሺ እንዲለመልም እንዲታዘዝ እግዚአብሔር እንዳመላችን። ስለዚህ የታሰረበት ግንድ አለምልሞ ቅጠል አውጥቶ ደግሞ የሚገርም ማዕድ ተሰርቶ በሚያምር መሶብ ከፊቱ ተሰርቶ አገኘችና ምን አለች? አምላኮሙ ለክርስቲያን ተመሲሎ ሰብአ መጽሐቤ አለች። የክርስቲያን አምላካቸው ሰው መስሎ ወደ ቤት ገብቷል አለች። የነማን አምላክ? የነማን አምላክ? የክርስቲያኖች አምላክ ሰው መስሎ ወደ ቤት ገብቷል አለች። እሱ ደግሞ ምን አላት? አንሰ የኮንኩ አምላከ አላ ገብረ አምላክ አለ። ኧረ እኔስ አምላክ አይደለሁም ማለት ግን የአምላክ ምንድን ነኝ አላት። የአምላክ አገልጋይ ነኝ አላት። ረሃቡም አለያቸው ምን እላችሁ ፈልጌ ነው። ከውጭ የሚመጣው ፈተና ሰይፉም አለያቸው ነው። አባ ጊዮርጊስ ማነው? አባ ጽጌ ድንግል እንዲህ ያለ ያለው በፍቅረ ጽጌኪ ድንግል ለዘባ አውደ ስም ሰክር አለ። ድንግል ሆይ በልጅሽ ፍቅር የሰከረ ሰው አለ። በማን ፍቅር የሰከረ? ሰክራችሁ ታውቃላችሁ? ኧረ አይነካካችሁም እናንተ። እኔ አልጠራጠርም። ይሰክራል? አያደርጉትም ማለት አይሰክሩም። ክርስቲያኖች ናቸው እኮ እና እንደው አጋጣሚ የሰከረ ሰው ካለ የስካርን ነገር ያውቀዋል አይደል? እንዲህ የሚባል ነገር አንድ የሰማሁት ቀልድ አለ። ሰዎቹ ሰክረው ሲሄዱ ይባላል እና አንዱን ባጃጅ ባለባጃጁ ከቤታችን አድርሰን አሉት እና በደንብ እንደሰከሩ ስላያቸው እሽኑ ግቧልና ሞተሩን አስነሳ። ከዚያ ሲያጮህ ቆይቶ ደርሳችሁ አልውረዱ አላቸው እና ሂሳብ እየከፈለ ምን አላሉ ሰውየው የሰከረ ለወደፊቱ ግን ፍጥነት ቀንስ እሺ ጨርሰሃል ነበር እኮ አለው። ከቤታቸው አድርሷቸዋል አይደል? እና ምንድነው እምነግራችሁ በወይን ስራ መስከር አይደለም። ድንግል ሆይ ያለ አባ ጽጌ ድንግል በማን ፍቅር የሰከረ አለ? ንገሩኝ። በማን ፍቅር? በልጅሽ ፍቅር የሰከረ በኢየሱስ ክርስቶስ ፍቅር የሰከረ በኢየሱስ ክርስቶስ ፍቅር የሰከረ ሰው ውግረተ አይባን ይመስሎ ሐሰረ አረ በድንጋይ እየቀጠቀጡት እንደ ቅዱስ እስጢፋኖስ በድንጋይ ይቀጠቅጡታል። ድንጋዩ ግን ገለባ ይመስለዋል አለ። ሳር ይመስለዋል አለ። እሳትኒ ማየባይር ቆሪለ የነደደው እሳት ደግሞ ቀዝቃዛ ውሃ ወይም ደግሞ ሻወር ይመስለዋል አለ። ስለዚህ ከውጭ የሚመጣው ፈተና ለቅዱሳን የክርስቶስ ፍቅር ለገባቸው ክርስቲያኖች ሰይፉም ቀላል ነው። ሰይፍ ቀላል ነው ስላችሁ እናንተም እንደዚያ ቀለል አድርጋችሁ አትዩት። ሰይፍ ቀላል ነው ስላችሁ ከኛ አንጻር አይደለም፣ ከሰማዕታቱ አንጻር ነው። ከነማን አንጻር ነው? ዓለሙን ለምንመለከት ለኛ ከባድ ነው። ክርስቶስን ለሚያዩ ግን ሰይፉ ቀላል ነው። ማንን ለሚያዩ? ክርስቶስን የሚያዩት ሰይፉን አይደለም። ክርስቶስን ስለሚያዩ ሰይፉ አያስፈራቸው። ክርስቶስን ስለሚመለከቱ እሳቱ ለነሱ ጉዳያቸው አይደለም። ስለማያማቸው እኮ አይደለም። ግን
መከራው ከክርስቶስ ፍቅር ስለማይበልጥ መንግስተ ሰማያትን ስለሚመለከቱ መከራውን ይዘነጉታል ነው ማለት ነው። ስለዚህ ከውጭ የሚመጣው ፈተና ቤተክርስቲያን ጀግኖችን አፈታበታለች። አቡነ ጎርጎርዮስ እንዲህ አይደል ያሉት? ጀግና በጦር ሜዳ ይወለዳል። እስኪ አንድ ጊዜ በሉት። እስኪ ጥቅጥቅ ያለ ጨለማ ሲሆን ደግሞ በዚያው ልክ የሚያበሩ ከዋክብት ይፈጠራሉ። ወዳጄ ቅዱስ ጊዮርጊስን ያገኘነው በጨለማው ዘመን ነው። እህቴ ቅድስት አርሴማን ያገኘናት በጨለማው ዘመን ነው። አርሴምዬ ማለትና አርሴማን መሆን ይለያያሉ ነው ማለት ይለያያሉ። አርሴማ ቤተ መንግስት ግቢ ክርስቶስን ታይወሏት፣ ቤተ መንግስቱ ከክርስቶስ አይበልጥም ማለች። ቤተ መንግስቱ ከማን አይበልጥም? ዛሬ ደግሞ የተቃራኒ ጾታ ፍቅር ከክርስቶስ በልጦ እዩት፣ ዓለሙን ለኩት አሁን ያለንበትን ዘመን። ስለዚህ በጨለማው ዘመን ከዋክብትን ስላገኘንበት ከውጭ የሚመጣው ፈተና ክርስቲያኖችን አይጎዳቸውም። እንደው አሁን ያለንበት የሞራል ውድቀት፣ የተቀየጠ ህይወት፣ አህዛብን መስሎ መኖር፣ የአህዛብ ልምድ ወደ ቤተ ክርስቲያን ሰተት ብሎ የገባው ነው ዘመነ ሰማዕታት ሲያቆም ነው፣ የመከራው ዘመን ሲያቆም ነው። እና አንዱ ፈተና እሱ ነው። ሁለተኛው ፈተና ግን የውስጡ ነው። የውስጡ ፈተና የክርስቲያኖች ቃሉን የመማርና ያለመማር ጉዳይ ነው። አንዱ የውስጡ ፈተና በተማሩት የማይማሩ አሉ፣ የሚማሩ አሉ። የሚማሩ ደግሞ የተማሩትን የማይተገብሩ አሉ። የሚጀምሩ አሉ፣ የማይዘልቁ አሉ። ይህ ነው የውስጡ ፈተና። የሚጎዳንም ይሄ ነው። ስለዚህ አሁን በዚህ ያየናቸው አራቱ የዘር አይነቶች በዚህ ውስጥ የሚመደቡ ናቸው። ቤተ ክርስቲያን ከውስጥ የሚገጥማት ፈተና የሚያሳዩ ናቸው። የመጀመሪያው ዘር የወደቀው የት ነው ካላችሁ፣ መንገድ ላይ። ምን ላይ የወደቀ ዘር ንገሩኛ ጊዜ። ምን ላይ የወደቀ ዘሩ የእግዚአብሔር ቃል ነው። መንገድ ላይ የወደቀ ዘር ማለት የደነደነ ህሊና አላለ፣ እግዚአብሔርን አላስገባ ያለ ህሊና አላለ፣ ስራ የወደቀ ዘር። ትናንትም ይማራል አይለወጥም፣ ዛሬም ይማራል አይለወጥም፣ ነገም ይማራል አይለወጥም። ይገርማችኋል። እግዚአብሔር በሕዝቅኤል አድሮ እንዲህ አለ፣ በውስጣችሁ ያለውን የድንጋይ ልቡና አወጣለሁ አለ። በውስጣችሁ ያለውን የድንጋይ ልብ አወጣለሁ፣ የሥጋ ልብ እፈጥርላችኋለሁ ይላል። ለካ የድንጋይ ልብ አለ ወዳጅ፣ የድንጋይ ልብ ሁልጊዜ መምህራንን ያማረጣል እንጂ ግን መለወጥ አይፈልግም፣ አያስገባውም እኮ። ስለዚህ አሮዬ አቅማዳ ነው ያለው። ነገር ግን ባሮየው አቅማዳ አዲስ ወይን ይጠምቃል። እሱ ደግሞ አይመጣጠም። ክርስቶስ ተናግሮ የለ ባሮዬ አቅማዳ አዲስ ወይን የሚያደርግ ሰው የለም። በአዲሱ ጨርቅ ላይ ወይም ደግሞ ባሮየው ጨርቅ ላይ አዲስ ልብስ የሚለጥፍ የለም ብሏል። እኛ ግን በአሮዬ ጨርቅ ላይ አዲስ ልብስ እንለጥፋለን። ያ ማለት ቃሉን አንስማ አይደለም፣ ግን እኛ አልተቀየርንም፣ እንቀየር ነው፣ እንለወጥ ነው። የደነደነ ልብ እንደው እግዚአብሔር አምላካችን የድንጋዩን ልብ አስወጥቶ ምን አይነት ልብ ይፍጠርልን? ሰምታችሁኛል አይደለም? የድንጋይ ልብ ከምናችሁ አስወጣለሁ ነው ያለው። ከውስጣችሁ ምን አይነቱን ልብ አስወጣለሁ? የድንጋይ ልብ አስወጣለሁ፣ ሌላ የሥጋ ልብ እፈጥርላችኋለሁ፣ የሚያስተውል አዲስ ሕሊና እፈጥርላችኋለሁ። እግዚአብሔር ይህንን ልብ ይፍጠርልን። ዳዊት ወዶ ነው እንዴ? ጌታ ሆይ በሉ እስኪ አንድ ጊዜ ምን አይነት ልብ ፍጠርልኝ? ንጹሕ ልብ ፍጠርልኝ፣ የሚያስተውል
ክርስቶስን የሚያይ ልብ ፍጠርልኝ አለ። አንደኛው እሱ ነው። የደነደነ ህሊና ነው መንገድ ላይ የወደቀው። ሁለተኛው ደግሞ የሆነ መሬት ላይ ወርቋል፣ ለጊዜው በቅሏል፣ ግን ፀሐይ ሲወጣ አደረቀው። ቃሉን ይሰማል፣ ለጊዜው ሲሰማው በደስታ ይሰማዋል፣ ሲወጣ ግን ሌላ ፈተና ይቀበለዋል። ሌላ ቀላሉ ፈተና። እንደው ወንድሞቻችን ከዚሁ አምሽታችሁ በዚሁ ጭፈራ ቤት ሄዳችሁ አታውቁ ይሆን? እህቶቻችን ከዚህ ቤት አምሽታችሁ ስትወጡ እስከ ነጠላችሁ ክርስትናን የሚያስነጉር ቦታ አልተገኛችሁ ይሆን? ይህ እኮ ነው ለጊዜው የበቀለ ግን ቆይቶ የደረቀ ፀሐይ ስትወጣ መቋቋም ያቃተው የሚጀምር ነገር ግን መዝለቅ ያቃተው ወደ ኋላው የሚመለስ እንዲህ አይነት ህይወት እኮ ነው ያለው። ከዚያ ሲቀጥል ሶስተኛው ዘር ደግሞ እሾህ መካከል ነው የወደቀው። ለጊዜው በቅሏል፣ ግን ሊያፈራ ሲል እሾህ አነቀው። የዚህ ዓለም ሀሳብ ገና አሁን ሁሉም ተማሪ ነው፣ ግን ደግሞ ገና ወደፊት የምንደርስበትን እያሰብን የሆነ ስልጣን ላይ እንቀመጣለን። በህሊናችን እኮ ነው ደርሰን የሆነ ባለሀብት እንሆናለን፣ ፎቅ እንሰራለን፣ ስናፈርስ እንዲሁ እንውላለን። ስለዚህ የዚህ ዓለም ሀሳብ ከክርስቶስ የለየው በጣም ብዙ ነው። እስኪ ነው በወጣቶች ህይወት ሄዱ። እስኪ ዴማስ እኮ ተጠራ፣ የቅዱስ ጳውሎስ ደቀ መዝሙር ሊሆን ረዳት ሊሆን ተጠራ። ከተማይቱ ስታብረቀርቅ አየና ጳውሎስን ጽፎ ተመለሰ። በቃ እንዲህ አይነት ህይወት። ይሁዳ ተጠራ። ምን ሊሆን ነው የተጠራው? እስኪ ንገሩኝ። ይሁዳ ምን ሊሆን ነው የተጠራው? ሐዋርያ አይደለም? ይሁዳ ሐዋርያ ነበር። መጨረሻ ላይ ግን ከክርስቶስ 30 ብር በለጠበትና ማንን ሸጠ? ክርስቶስን ሸጠ። ወጣ። በቃ የዚህ ዓለም ፈተና፣ የዚህ ዓለም ሀሳብ አንቆ የያዘዋል። በቃ ዓላማ አይኖራችሁ አይደለም? ዓላማ አይኖራችሁ አይደለም? እያንዳንዱ ክርስቲያን የሚጓዘው በዓላማ ነው። ግን ደግሞ ዓላማችን ደግሞ ክርስትናን የሚያስት መሆን የለበትም። ሁለቱ አብረው የሚሄዱ ናቸው። ክርስቲያን የሁለት ዓለም ሰው ነው። ንገሩኝ፣ ክርስቲያን የስንት ዓለም ሰው ነው? እሺ ጥሩ። ሀገራችን በየት ነው እንላለን? ንገሩኝ፣ በየት ነው? እሺ ጥሩ። ይሄ እንግባባለን፣ ያስማማናል። ስለዚህ አንድ ክርስቲያን የሚኖረው ለእነዚህ ሁለት ዓለማት ሰው እንደመሆኑ ይሰራል፣ ክርስቲያን እንደመሆኑ ደግሞ ለዚያኛውም ይሰራል። እና ባጭሩ ይኸውላችሁ አንድ ክርስቲያን፣ አንድ ኦርቶዶክሳዊ ወጣት በዓለም የሚኖር እንጂ ዓለም የምትኖርበት መሆን የለበትም። እስኪ አንድ ጊዜ በሉልኝ፣ አንድ ኦርቶዶክሳዊ ወጣት በሉ፣ ለራሳችሁ ቃል ግቡ። አንድ ኦርቶዶክሳዊ ወጣት በዓለም የሚኖር እንጂ ዓለም የምትኖርበት አይደለም። አለቀ። ዓለም ቤቷን ከሰራችብን ዝም ብለን ስለ ስጋ ብቻ እያሰብን፣ ስለ ሀብት ብቻ እያሰብን፣ ስለ ስልጣን ብቻ እያሰብን የምንኖር ከሆነ እንወድቃለን። ቅዱስ ጳውሎስ ተናግሯል። ገንዘብ የኃጢአት ስር ነውና አይደለም? ገንዘብ የኃጢአት ስር ነውና አንዳንዶቹ ይህንን ብቻ ሲያስቡ ራሳቸውን ወጉ ይላል። ስለዚህ ገንዘብ ብቻ ሳይሆን ገንዘብንና ክርስቶስን አብረው እንዲጓዙ አድርገን መጓዝ እንችላለን። ስለዚህ መድኃኒታችን ኢየሱስ ክርስቶስም ምንድን ነው ያለው? አሁን ያልኩትን ቃል ወንጌል ነው እንዲህ የተናገረው። እናንተ ከዓለም አይደላችሁም አይደል ያለው? እስኪ አንድ ጊዜ እናንተ እስኪ ከምን አይደላችሁም? በዓለም እንኖራለን አይደል? እናንተ ከዓለም አይደላችሁም ማለት በዓለም ቦታ አይኖራችሁም ማለት አይደለም። እነዚያማ ረቂቅ አይደለም፣ መንፈስ አይደለም፣ እንደ መላእክት አይደለም።
ከዓለም አይደላችሁም ሲል ምን ማለት ነው? በዓለም ትኖራላችሁ፣ ዓለም ግን አትኖርባችሁም። ዓለም ቤቷን አትሰራባችሁም። ስለ ዓለም ብቻ እያሰባችሁ አትኖሩ። ስለዚህ ዓለምን ያያል። አንድ ኦርቶዶክሳዊ ወጣት ዓለምን የሚያይበት መነጽር አለው፣ ክርስቶስን የሚያይበት መነጽር አለው። አንዳንዶቹ ግን ዓለምን ብቻ እያዩ የዓለም ሀሳብ ብቻ አልቆ ይዟቸው ሳያፈሩ ይቀርባሉ። አራተኛው ዘር መልካም መሬት ላይ ወደቀ። አራተኛው ዘር መልካም መሬት ላይ ወደቀ። ይሄ መልካም መሬት ምንድን ነው ካላችሁኝ፣ ሕሊናውን ለእግዚአብሔር የሰጠ ሰው አይደለም። ሕሊናውን ለእግዚአብሔር የሰጠ ክርስቲያን፣ አይምሮውን ለእግዚአብሔር ቤተ መቅደስ አድርጎ የሰጠ ክርስቲያን እሱ አራተኛው። ሁልጊዜም እንደምንነጋገረው እግዚአብሔር አምላካችን የሚፈልገው የእኛን ሳይሆን መጀመሪያ እኛን ነው። መጀመሪያ የሚፈልገው ማን ነው? እኛን ነው። ሕሊናችን ነው የሚፈልገው እና ሕሊናችን ደግሞ እኛነታችን እንዲመራ አድርጎ ነው እግዚአብሔር ሲፈጥረው። ሕሊናን ሲያስቀምጠው እኛን እንዲመራን አድርጎ ነው። አንዳንድ ሕሊናችን ስለ እግዚአብሔር ይነግረናል እና አንድ ክርስቲያን ሁልጊዜ ሕሊናው እግዚአብሔርን ማየት አለበት። አይምሮ የእግዚአብሔር ቤተ መቅደስ ነው። አይውላችሁ አንድ ሰው ኃጢአት የሚሰራው ለምንድን ነው ካላችሁ፣ ምን ጊዜ ነው የሚሰራው? መቼ ነው የሚሰራው ካላችሁ፣ መንፈሳዊ እይታው ሲታወር ኃጢአት ይሰራል። እስኪ አንድ ሰው በሉ ኃጢአት የሚሰራው ምን ሲያደርግ ነው? መንፈሳዊ እይታው ሲታወር፣ እግዚአብሔርን የሚያይበት ሕሊና ሲበላሽ ያን ጊዜ ኃጢአት ይሰራል። ያ ማለት ምን ማለት ነው? አንድ ክርስቲያን ለኃጢአት ሞቶ ለጽድቅ የሚኖር ነው። እስኪ አንድ ክርስቲያን በሉ እስኪ ለምን ሞቶ? ለኃጢአት ሞቶ ለምን የሚኖር ነው? ለጽድቅ የሚኖር ነው። ለጽድቅ የሚኖር በአጭሩ ቀለል ስናደርገው ህይወቱ አንድ ኦርቶዶክሳዊ ወጣት፣ አንዲት ኦርቶዶክሳዊ ወጣት፣ አንድ ኦርቶዶክሳዊ ምዕመን፣ አንዲት ኦርቶዶክሳዊ ምዕመን፣ በአጭሩ የክርስቲያን ህይወት ለእግዚአብሔር የተሰጠ ነው። ለማን የተሰጠ ህይወት ነው? ለእግዚአብሔር የተሰጠ ህይወት ነው። ይህን ደግሞ ቅዱስ ጳውሎስ ሲያጠናክረው እንዲህ ነው ያለው፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እስኪ በሉ በዋጋ ተገዝታችኋልና በሉ። የማን አይደላችሁም? የራሳችሁ አይደላችሁም። በዋጋ ተገዝታችኋልና የራሳችሁ አይደለም። ስለዚህ አንድ ክርስቲያን የራሱ አይደለም፣ የክርስቶስ ነው። የሚኖረውም ለክርስቶስ ነው። ለራሱም ይኖራል፣ ለክርስቶስም ይኖራል። ያንን ለክርስቶስ የሚኖርበትን እይታ ሲያጣ ሰው ኃጢአት ይሰራል። ስለዚህ ኃጢአት ደግሞ ከክርስቶስ ይለየዋል። ከክርስቶስ የተለየ ደግሞ ከመንግስተ ሰማያት ይወጣል። ሊቃውንት ነው ሲያመሰጥሩት መንግስተ ሰማያት ማለት ክርስቶስ ነው ይላሉ። መንግስተ ሰማያት ማለት ነው። በቃ አንድ ክርስቲያን መንግስተ ሰማያት አጣ ማለት ክርስቶስን አጣ ማለት ነው። ክርስቶስ የሌለው ህይወት ደግሞ የሞተ ህይወት ነው። ያን ጊዜ ነው ሞተ የሚባለው አንድ ክርስቲያን። ስለዚህ ከክርስቶስ መለየት መሞት ነው። ከክርስቶስ መውጣት መሞት ነው እና እንዳንሞት ከክርስቶስ እንዳንለይ ደግሞ ህሊናችን መልካም መሬት ማድረግ፣ የተዘራውን ቃል ወደ ህይወታችን ቀይረን መኖር መለማመድ እኮ ነው። በቃ መለማመድ። ቅዱሳኑ ሁሉ የምንጠቅሳቸው ቅዱሳን ሁሉ መንፈሳዊ ህይወትን ተለማምደው በየጥቂቱ ወደ እግዚአብሔር የቀረቡ ናቸው። አሁን አንድ ነገር ልንገራችሁ። ቅድስና ሁለት አይነት መንገድ ነው ያለው። ቅድስና ስንት አይነት መንገድ ነው ያለው? አላችሁ? እየሰማችሁ ነው? ቅድስና ስንት አይነት መንገድ ያለው?
ሁለት አይነት መንገድ አለ። በተፈጥሮ የሚመጣ ቅድስና አለ፣ በተጋድሎ የሚመጣ ቅድስና አለ። በተፈጥሮ የመላእክት ነው፣ ሲፈጠሩ ቅዱሳን ናቸው። ያንን ነው አጽንተው ይዘው ይኖራሉ ከሳጥናኤል ውጭ ያሉት። ሌላው የሰዎች የኛ ቅድስና ግን ክርስቶስ መጣ፣ የጽድቅ በር ከፈተልን፣ በዚያ በር እንገባለን። በጥምቀት እንገባለን፣ በሜሮን እንቀጥላለን፣ በስጋው ደግሞ አድርገን እናልፋለን። ከዚያ ክህነት አለ፣ ከዚያ ተክሊል አለ፣ ከዚያ ንስሐ አለ፣ ከዚያ ቀንዲል አለ። እነዚህ ሁሉ እኛ የምንሰራባቸው ቤቶች ናቸው። በዚህ የህይወት ልምምድ ውስጥ ነው ቅድስና የሚመጣው። ስለዚህ ባጭሩ ከትንሹ መጀመር ወደ እግዚአብሔር ማደግ። ቅዱስ ቄርሎስ ይህንን ይናገራል። ብረት ወደ እሳት በቀረበ ቁጥር ምን እያለ ሄዳል? ምን እያለ ሄዳል? ብረቱን ወደ እሳቱ ባቀረብነው ቁጥር ምን እያለ ሄዳል? እየሞቀ ሄዳል አይደል? ቀዝቃዛ የነበረው ብረት እየሞቀ ሄዳል። ከዚያስ ባስጠጋነው ቁጥር ሙቀቱ እየጨመረ ሄዳል። እሳቱ ውስጥ ስንጨምረው እሳቱን ይመስላል። እኛ እንደዚያ ወደ እግዚአብሔር እየቀረብን በሄድን ቁጥር በቀረብን ቁጥር ህይወታችን እየሞቀ ይሄዳል። መጨረሻ ሂደን ከእግዚአብሔር ጋር መኖር ስንጀምር ማንን እንመስላለን? እግዚአብሔር። በቃ የእግዚአብሔር መልክ ይኖረናል። እግዚአብሔር በህሊናችን ይታያል። የእግዚአብሔር መልክ ይኖረናል። እግዚአብሔርን እንመስላለን ማለት ነው። ስለዚህ ባጭሩ በመልካም መሬት ላይ የወደቀው ዘር ማለት እግዚአብሔርን በሚያይ እግዚአብሔርን በሚመለከት ወደ እግዚአብሔር ለመድረስ እግዚአብሔርን መስሎ ለመኖር በሚወድቅ በሚነሳ ክርስቲያን አይምሮ ያደረ የእግዚአብሔር ቃል እሱ ቃሉ ደግሞ ያድራል፣ ያፈራል። ከዚያ መጨረሻ ላይ ለክርስቶስ ፍሬ ይሰጣል። ክርስቶስም ፍሬ ሊፈልግ ሲመጣ ፍሬውን ያገኛል ማለት ነው። እና ቅድም እንደነገርኳችሁ የቤተ ክርስቲያን ፈተና ሁለት ነው አይደል? ከውጭ የሚመጣ ፈተና አለ፣ ከውስጥ የሚመጣ ፈተና። ይሄ የእኛን ድክመት የሚያሳይ። ስለዚህ ከዚህ ፈተና መውጣት መጀመሪያ ለቃሉ ለመማር ጊዜ መስጠት። የአንድ ክርስቲያን ትልቁ ችግር የመጀመሪያው ቃሉን ለመስማት ፈቃደኛ አለመሆን። የእግዚአብሔር ቃል ነፍስና ስጋን የሚለያይ ነው። የእግዚአብሔር ቃል የሚሰብር ነው። የእግዚአብሔር ቃል የሚጠግን ነው። ቅድስና ሁሉ ከመስማት ይጀምራል። ከመማር ይጀምራል። ብዙ ቅዱሳን ወደ ቅድስና መንገድ የጀመሩት መጀመሪያ ቃሉን ስለሰሙ፣ ጆሮአቸውን ለቃሉ ስለሰጡ ነው። ቅዱስ እንጦንስ እኮ እንዲህ እንደናንተ ወጣት እያለ አባቱ ሞተበት። ከዚያ የሚሞት አባት ቢኖረኝም አለ ደግሞ የማይሞት አባት አለን አይደለም? ምን የማይል አባት አለ? እስኪ ንገሩኝ። ምን የማይል አባት አለ? የማይሞት አባት አለ። የማይሞት አባት አለ። ስለዚህ የሚሞት አባት ቢኖረኝም የማይሞት አባት አለኝ አለ። ተጽናና። ከዚህ አንድ ቀን ቤተ ክርስቲያን ሄደና እያስቀደሰ ባለበት ሰዓት ምን ወንጌል ሲነበብ ሰማ። ከዚያ ነው ያለህን ሁሉ ሽጠህ ለድሆች ስጥና ና ተከተለኝ። ቃሉን ህሊናው ላይ መዘገበው። ሌላ ቀን ሄዶ ሲያስቀድስ ደግሞ ሰው ሁሉ ዓለሙን ቢገዛ ቢነዳ ነፍሱን ካጣ ምን ይላል? ምን ይጠቅመዋል? ሰው ሁሉ ዓለሙን ቢገዛ ቢነዳ በዓለም ላይ ያለውን ሁሉ ቢቆጣጠር ነፍሱን ካጣ ምን ይጠቅመዋል ሲል ሰማሁ። ይሄ ቃል ለኔ ነው አለ። ስለዚህ መጀመሪያ ቅድስና የሚጀምረው ከቃሉ ነውና ሁልጊዜም ቃሉን ለመስማት የተዘጋጃችሁ ነው። ሳምራዊቷ ሴት ውሃ ልትቀዳ መጣች አይደል? በጠራራ በቀትር መጣች ውሃ ልትቀዳ። ክርስቶስ ደግሞ ከምንጩ አጠገብ ጠበቃት። ውሃ ስትቀዳ ውሃ ስጭኝ አላት። ምን ስጭኝ? እስኪ ንገሩኝ፣ ምን ስጭኝ?
የውቅያኖስ ፈጣሪ ውሃ ጠምቶት ነው ብላችሁ ታስባላችሁ? ጉዳዩ የውሃ መጠማት አይደለም። ውሃ ስጭኝ ሲላት ውሃውን ሳይሆን የፈለገው የእሷን ነፍስ ነው። የእሷን ነፍስ ነው። አባ ጊዮርጊስ ዘጋስጫ ስለ ሁለት ነገር ያሳዩታል። የመጀመሪያው ሰው መሆኑን ሊያስረዳ ነው። አምላክ ቢሆንም ሰው ስለሆነ ውሃ ስጭኝ ሲል ታየ ይላል። ሁለተኛው ግን እሷን ፍለጋ ነው። የተጠማው የሴትዮዋ ነፍስ ነው። እግዚአብሔር የሚፈልገው እግዚአብሔር የሚጠማው የእኛን ነፍስ ነው። ሙሴ ጠይቆታል እኮ ጌታዬ ሆይ ትመገባለህ እንዴ ብሎ ጠየቀው። አንድ ቀን ቅዱሳን እግዚአብሔር ጋር ሲኖሩ ልክ እግዚአብሔር እንደ ጓደኛቸው ይሆናል፣ ሚስጥረኛቸው ይሆናል። ራሱ እግዚአብሔር ብሎ እኔ ከአብርሃም ከወዳጅ የሚሰውረው ሚስጥር የለም ብሏል አይደል? አብርሃምን ሚስጥረኛ አድርጎታል እግዚአብሔር። ስለዚህ ሙሴ ምን አለው? ጌታ ሆይ ለመሆኑ ትመገባለህ? አዎ እመገባለሁ አለ። ሙሴ ተደነቀ። እሺ ትጠጣለህ? አዎ እጠጣለሁ። ምንድነው ምግብህ? ምንድነው መጠጥህ ሲለው ኃጢአተኛ ሲመለስ እሱ የኔ ምግብ ነው። እስኪ ኃጢአተኛ ከኃጢአቱ ሲመለስ ነው። እስኪ ሊገሙት እሱ የኔ ምንድነው አለ። በቃ ስለዚህ እግዚአብሔር የሚራበው የሰውን መመለስ ነው። እግዚአብሔር የሚጠማው የእኛን መመለስ ነው፣ የእኛን መዳን ነው፣ የእኛን ወደ እሱ መቅረብ ነው የሚፈልገው እሱ። ስለዚህ ውሃ ስጭኝ አላት። አንተ ከኔ እንዴት ውሃ ትለምናለህ? አንተ አይሁዳዊ እኔ ሳምራዊ እያለች ተከራከረች ለጊዜው። በኋላ ግን ውሃ ስጭኝ እያለ የሚጠይቅሽ ማን እንደሆነ ብታውቂ አንቺም ውሃ በለመንሽው አላት። እያለ ቃሉን እያደመጠችው ሄደችና መጨረሻ ላይ ማድጋዋን ትታ ለክርስቶስ ልትመሰክር ሄደች የሚለው ሰው መጀመሪያ ቃሉን ሲሰማ ማድጋውን ትቶ ሄዳል። ብዙ የተሸከምነው ማድጋ አለ። ብዙ የተሸከምነው ዓለም ያሸከመችን ብዙ ማድጋ አለ። ሶሻል ሚዲያ ላይ የምናየው ብዙ ማድጋ አለ። የጦርነት ሜዳ የሆነው ፍቅርን ያሳጣል፣ ወንድማችን ያስጠላል። ብዙ ማድጋ አለ። የምኞት ማድጋ አለ፣ የኃጢአት ማድጋ አለ፣ የዝሙት ማድጋ፣ የመዳራት ማድጋ፣ በጣም ብዙ የተሸከመ ሰው ቃሉን ሲሰማ አባቴ ላንተማ ክርስቶስ የሚፈልገው እሱን አይደለም። እንዳንተ ደካሞች ሸክማቸው የከበደ ወደ ማን ነው? ወደ እኔ ነው። እኔም ታሰርታችኋለሁ። ስለዚህ ቃሉን እንስማ፣ ስንሰማ ሸክማችን አገልግሎቱ እንዲደርሰን መረጃዎች ቶሎ እንዲደርሱ የብዙዎቻችን ማያ ስለሆነ በዛም አድራሻችንን ለማግኘት እንዲሁ ሶሻል ሚዲያዎችን ከፍቶ አገልግሎት ጀምሯል። ዩቲዩብ አካውንት አለው፣ ቲክቶክ አካውንት አለው፣ ቴሌግራም ቻናል አለው። በዛ መሰረት ግሩፕ ላይ ይለቀቃል። ሊንኮች ይደርሷችኋል። እነሱን ሁላችሁም መርሃ ግብሩን እንድትሳተፉ በእግዚአብሔር ስም ልዩ መልዕክቷን ታስተላልፋለች። በሶሻል ሚዲያ ሁላችንም ሶሻል ሚዲያ ተጠቃሚዎች ነን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ኪዮት ግቢ ጉባኤ ብላችሁ ሰብስክራይብ ዩቲዩብ ላይ ሰርች ስታደርጉ 364 ሰብስክራይብ አካባቢ ያለው ይመጣላችኋል። ግቢ ጉባኤ ኪዮት ግቢ ጉባኤ ብላችሁ ሰርች ስታደርጉ 364 ሰብስክራይብ አካባቢ ያለው ይመጣላችኋል። ሁላችሁም ሰብስክራይብ እያደረጋችሁ አገልግሎቱ በሶሻል ሚዲያ እንዲስፋፋ አድርጉ። እንደዚሁ በቲክቶክ ቻናል ኪዮት 2727 ኪዮት 2727 ብላችሁ ሰርች ስታደርጉ 10 አካባቢ ፎሎወር ያለው የቲክቶክ ገጽ ይመጣላችኋል። ሁላችሁም ሰብስክራይብ አድርጉ። ጓደኞቻችሁን ለቅኔ ለዜማ መዝሙር